እኮ ዋጋ ያወጣል። ግን እነሱ እስከ ዱባይ ሄዶ እየተዝናኑ ሰርቶ ነው እንጂ ሰርቆ አይደለም። ወይ ደግሞ የሰው ስም አጥፍቶ ወይ በሰዎች ህይወት ለመበጥበጥ በቅናት ሄዶ አይደለም። ንጹህ ልብ ስላለው ብቻ ነው ሁሉም ደረጃ ላይ የደረሰ ማለት ነው። የእሱ አባት ሆኑ አይደል እንደ ይሄ ክያ እኮ በአንተ አባቴ ክያ ይሆናል። ፊቱ ራሱ እኮ ሻክቷል። ይሄ ወይታች መለስ ብሎ ስለ አብርሃም ሲያወራ ህልናው እንዴት ፈቀደለት? ብሩኬ ልጅ ነው እንዴ? ብሩኬ ማለት እኮ አባታችን ይሆናል። ፊቱ ራሱ እኮ ጭርሙት ብሏል። እሱ እንዴት ነው አብርሃም ከዝቅ ብሎ እንደ አብርሃም ስለ አብርሃም ሲያወራ ህልናው እንዴት ይሻለው እንዴ? ለምን ሰው ልጅ እኮ ይሄ ምግብ አንገታችን ለምግብና ለውሃ ብቻ አይደለም ፈጣሪ የሰጠን ነገሮችንም ለማሰብ ነገ ላይ እንገናኛለን እንዴ? ነገ ላይ በደስታም በሀዘንም ልትገናኙ እኮ ትችላላችሁ። ገባችሁ? ይሄን ነገር አታስቡም? የሆነ ነገር መታችሁ ከመናገራችሁ በፊት ለምን የሰው ልጅ ለምን እንደ ሰው ምን ይለኛል የሚባል ነገር አለ። ምክንያቱም እናንተ እስከወደዳችሁ ድረስ እኛ እንኳን ለሱ አይደለም ለማንም ሰው እስከነ መሱር ጀማል ስንከራከርላቸው ነበር። ምክንያቱም አንድ ሰው ፍንክች ሳንል ይኸው 2 ዓመታችን ላይ ደርሰናል። ይሄን ደግሞ የምናደርገው አንድነታችን ምን የመሳሰሉ እህቶች ስለተገናኘ ነው፣ በእነሱ ሰበብ ማለት ነው። ለእኛ አብርሃምና ሩታ ማለት ባለ ውለታችን ትልቅ እናታችን የማትሰጠን እህታማሞች ነን። እዚህ የተሰጣጠነው አንዱ ሲጠፋ የት ጠፋሽ ብለን አንዱ ሲሄድ የት ሄደች ብለን የምንፈላለቀው በማን የተገናኘ ነው? በአብርሃምና በሩታ ነው። እነሱ ሲነኩ በጣም ነው የሚያመን። ገባ? እነሱን ያከበረውን ሰው እናከብራለን። እዩ አብርሃምና ሩታ ስላከበረ እኛም ገስት እየሰራን ዩቱብን እናሳድገዋለን። አቤቤልንም እንደዛው አቤልንም እንደዛው ማለት ነው። ለምንድን ነው አብርሃምን ከወደዳችሁልን እኛም እንወዳችኋለን። አብርሃምን ያልወደደ ሰው በጢሙ መተከል ይችላል። ማንም ከማንም ያንስ እንትና ይጓማ ነው አውርጃት ወይንም አንድ ያውራው ልጅ ነው ተመለስ አክራየው ረየኔስ አሎርድ አንድ ሻወር ደግሞ ወይ እኔ ሻይ ነው በቃ ዝም በሉ ስለ አራት ሰልብ። ስለዚህ ማለት ነው ባለፈው ነገር ሰራ አይደለ? ድጋሜ ዛሬ መሰራት ለምን አስፈለገ? ስለዚህ ይቅርታ መጥቶ ባለፈው ምንድን ነው ብሩኬም ያ ነገርም ተሰስታችሁ ከሆነ የዘቀዘቃችሁ ተሰስታችሁ ከሆነ ምናምን ብሎ ነው ሰው ንቆ ነው የወረደ። እሱም ከሱም ሰው ቢሰው 200 ሰው ፎሎ በቲክታክ ራሱ እኮ ማንም ሰው አያውቀውም። እኛን እኮ ገስት ላይ እያስገበረ ያስተዋወቅ ነው። ምነው ያለፈውን ነገር አራሳው እኛም በጣም ከእናንተ በላይ እኮ ያስደነገጠን ነገር ነው። ደግሞ ያስደነገጠንም በቃ ታውቃላችሁ፣ ያው ብዙ ነገር አንድ ላይ ብዙ ቦታ በጣም ብዙ ነገር ና ያየታችን ነው። በተቻለን አቅም እኛም አሁን ይሄ ነገር ስለተነሳ ይሄ እንደዚህ ገንዘብ ምናምን የተባለው ነገር ስለተባለ ነው ተደዋውለን ነው ከደንግጠን አሁን ነው ሰው ሲልክልን የገባ ነው እንጂ ኖርም ይሄን ነገር ሳናስተካክሉ ወደ እነሱንም ማውራት እየከበደኝ ነው። ቢያንስ አጠገባቸውን እንዴት ነገር ይፈጠራል ብለን ነው ግዴታ ማስተካከል አለብን። ያንን ነገር እስካሁን እየጣርን ያለ ነው ማለት ነው። እና እዩ ማለት ነው አዳምጠኝ። እኔ በጣም ነው የማከብረው የምወድ ወንድሜ ነህ። ምክንያቱም በምታደርጋቸው ነገር ነው ባከበርካቸው አህሎ እኛም የምናከብርህ ማለት ነው። ግን ደግሞ ማለት ነው እስረግጬ የምነግርህ እኔ ዜድ ማለት ነው መቼም ነው መቼም አልፋታቸውም። ምክንያቱም ደግሞ እኔ ማለት ምህረት ናት። ምህረት ማለት እኔ ናት። ጦይባ ማለት እንደዛው ሁላችንም አንድ ነን። መቼም እኛ አንድ እስከሆነ ድረስ እኛ ደግሞ መቼም አንፋታውም። ሚዲያ ላይ ወጥቶ ይቅርታ አብርሃም ሩታ ይቅርታ አድርጉልኝ፣ ሁለተኛ አዳምጠኝ ነገር ሁለተኛ አልደገምም። ይቅርታ ገስት ላይ መጥቶ ይቅርታ ከተጠየቀ ስለዚህ ሰጥቷል ብር ሰጥቶ ብሎ ማለት ነው። እኔ የምትሉትን ነገር ነው አሁን ምንም ስለተቦሰተው ድምፅ ነው አንተ የምትለው አልገባንም እኮ። ስለተቦሰተው ድምፅ ነው የፖሰትነው ድምፅ ነው የምትሉት እኮ የተፖሰተው ድምፅ ሳይሆን እኛ በቴክስት እኔ ጋር እየተላከ ነው። እናንተ እንደዚህ ገንዘብ በልታችኋል እንዴ? እንደዚህ ያደርጋችኋል እንዴ? እንደዚህ እኮ እየተባለ ነው። እንደዚህ
እዚህ ቦታ ላይ ማለት ነው። እናንተ እኮ የላችሁበትም። ባይዘው እሱ በእናንተ ስም ሊሸቅል ነበረ ወይ ሊነግድ ነበረ። የሚጠጣበት ነገር አጥቶ ነው ሊጠጣ ፈልጎ ነበረ። ጀማውን መጥቀሱ እኛም ተራዴናል። ለምን ጀማዎችን ጠቀሰ በማለት ማለት ነው። እሱ እናንተንም ጨመረ እንጂ እሱ ለራሱ ነው እንጂ ለእናንተ አይደለም። አዎ ለራሱ ፈልጎ ነበረ። ሰው እናንተን አያካትትም። እናንተ አይሰማችሁ። እሱ ራሱ ይወጣል። አሁንም ሌላ ድምፅ አለ። ሌላ ድምፅ ማለት ነው። በተለይ ላስታውስህ አዲስ አበባ በሚሄዳችሁ ሰዓት የተላከ በጣም ድምፅ አለ። ያን ድምፅ ለምንድን ነው ያላወጣነው? ነገሩን አትወክልም ብዬ ነው ያላወጣሁት። እኔ እሱን ራሱ ገና አወጣዋለሁ። ጠብቀኝ ነገ አለዛ ገስ ላይ ገብቶ ኦዲየንስን የሚቀርታ ያንን ቪዲዮ መዝጋት አለበት። ምክንያቱም በልጆቹ በእናንተ ሰበብ ራሱ ብር ጠይቋል። እሱ ሪካርድ እጄ ላይ ያለ እኔ አወጣለሁ። እኔ አልፋታውም። እኔ ታውቀኛለህ፣ ሰውን አልደርስም። ከመጡ በአብራና በርተ ማንንም ደግሞ እዚህ ጋር የመዳን ብር ለቃቅመሽ አምጪ የሚለኝም ደግሞ ኮምፒውተር ቤት ሄዶ አስጠፉ። እኔ እዚህ አስጠይቄ በኮምፒውተር ቤት ነው ያስጠፋው። አንቺ ጋር ጠፋ አዳምጪ ብለሽ አላክሽልኝም። እኔ ጋር ለአንቺ ለከልክ ያለው እኔ አሁን እንድታቆመ ፈልገው ማለት ነው። አሁን እኔ በእነዚህ ጣጣ ውስጥ እኔና ውጪ ምንም የምናውቀው ነገር የለም ማለት ነው። ጭራሽ እኔ የምታወሩኝ ሰዎች አላችሁ አይደል? ውስጥ ላይ ኢንቦክስ ላይ በዛ ጉዳይ ከዚህ በፊት የምታወሩኝ በዛ ሰዓት የምታወሩኝ ሰዎች አሉ። እስኪ ከእኔ ውስጥ እዩኤል እንደዚህ ብሏል፣ እንደዚህ አድርጓል፣ እንደዚህ ብር ጠይቋል፣ እንደዚህ ለመሄድ ብሎ ያለ የሚያወጣ ሰው ካለ እዚህ ውስጥ ላይ ምን ያለ ከምታወሩኝ ውስጥ አላችሁ አይደል? ወይም ለቡቺ ያለ ሰው ካለ የእኛም ፋይል አውጡብን። እናንተ አልተባላችሁም። እናንተ የላችሁበትም። ምን ሆናችሁ ነው ወንድሞቻችን? እዩ እየተናገረ ያለው አልገባችሁ። በጀማ ነው የሚሄደው። ቆይ እዩ እኔ ላስረዳችሁ ቦታ ላይ ማለት ነው። እዩ አሁን እያለ ያለው እኛ ከነሱ ጋር ስለሆነ ጀማ ላይ ነው ብለን ስማችን እየተነካ ነው። ያ ነገር ደግሞ እዩ አንድ ነገር ልንገርህ፣ ጀማችን አንድ ላይ ስራ የለንም ምናምን የሚል ብዙ ሪካርድ አለ ብሏል። ያ ነገር ደግሞ እንዲስተካከል እናንተ እንዳይወክላቸው አሁን እኔ አወራሃለሁ፣ ግን ደግሞ ስለ አንድ ነገር አውርተኸኝ አታውቅም። ምክንያቱም እቺ ምላስ ነገ የተሳሰራ ላይ ማዋሸት አልፈልግም። እሱ እንደዚህ እንዳይወጣ ከፈለገ ስማችሁ እንዳይጠፋ ከፈለጋችሁ አንተም ቡቼም እንደሌላችሁበት እኔ እርግጠኛ ነኝ አውቃችኋለሁ። ግን ደግሞ ይሄ ነገር ስማችሁ እንዲጠራ ካልፈለጋችሁ ይሄ ልጅ ይቅርታ ጠይቆ ቦሱ ሪካርዱ እንዳይወጣ ከፈለገ ወጥቶ ሚዲያ ላይ አብርሃም ሩታ ይቅርታ ጠይቀኛል መጥቶ ይቅርታ አለዛ እኔ ያወጣለሁ። እስከ ፎቶ ነው ማለት ምክንያቱም አለቀ። መጥፎ ሪካርድ አለ። ተዛሬው የባሰ ሪካርድ ብዙ ነገር አለ። ቆይ ማለት ነው ሲቀጥል ማለት ነው ከመዳም ልጆች ላይ ለቅማችሁ ላኩ ያለ ሁላ እኔ ጋር እኔ እሱን ራሱ አወጣዋለሁ። ብዙ ነገር ይችላል። ቅድስቴ ላይ እሱ አሁን አጥፍታል መስሎታል። ግን ቅድስቴ ሼር አድርጋ እኛን እንደተቆጣናት እናድርግ እንልክ ስትል ራሱ ቅድስቴ ምን አባሽ ነው ብለን እኔና ብረትን ተቆጣናት ማለት ነው። እኛ መታ ስታማክረን ምክንያቱም የርካድ ቅድስቴን ብሎካት እንጂ እኔ ጋር አለ። ሲቀጥል ደግሞ ያሳለፈውን ነገር ያወራውን ነገር ይሄ ባለጌ እከክ በልቶ ማራት እንጂ በልቶ ሽንት ቤት መግባት እንጂ አቅም እንደ አስተሳሰብ የለውም። ይሄ ድፍን ዝም በይ ጠይባ ዝም በይ። እዚህ ጋር እኔ ላውራ አንዴ ትጂ እኔ ላውራ አብርሽ እስቲ እኔ ላውራ። እኔ እዚህ ጋር እኔ የምናገረው ነገር እናንተ ሁላችሁም እስኪ እኔ ላውራ እና ታወራለህ ወንድሜ። ይቅርታ ምንድነው ታውቃላችሁ? ያው እንደዚህ መደረግ የለበትም። በእርግጥ የትኛውም ሰው ያው ስህተት ይሰራል። ያን ስህተቱን ደግሞ ያው ካወቀ በኋላ ይቅርታ መጠየቅ አለበት። ቡቻ በሰዓቱ እኮ ጠርተነዋል። በሰዓቱ እዚህ ገዝት ላይ መጥቶ እቅርታ ጠይቅ ስትለው ማለት ነው። አልጠይቅም ማለት አልጠይቅም። ይኸውልሽ ቲጂ አንዴ ያው ሁሉም ሰው ስህተት ይሰራል። ኢየሱስ ክርስቶስም እኮ ጴጥሮስን አብሮት ኖሮ አብሮት እየዋለ 3 ይክዶታል አላውቅህም ብሎት ማለት ነው። ያ እኮ ትልቅ ማስተማሪያ ነው። ግን ለኪዬም ለሁሉም በቃ ይቅርታ የሚጠይቁበትን ነገር እኛ እንፈጥራለን። እኛ በራሳችንም በቃ ሄደንም ጠይቅ አብረን አውርተን ምናምን የሚያስተካክሉበትን ነገር እንፈጥራለን። ያው ስህተት ነው የሰሩት ሁለቱም ነው ስህተት ነው የሰሩት። ማድረግ አልነበረባቸው። በበሉበት እጅ እንደዚህ መሰራራት በጣም ነው የሚያስተምረው። አብዛኛው ደግሞ እናንተ ላይ ደግሞ በጣም ትልቅ ኦዲየንሶች ላይ እንደዚህ አይነት ነገር ማድረግ የለባቸው። አብርሃም ሩታም ቢሆኑ የእኛ ወዳጆች ናቸው፣ የእናንተም ወዳጆች ናቸው።
አንድ ሀገር ልጆች ነን። ይበልጥ እኮ እኛ ነበር መተሳሰብ ነበረ አንድ ሀገር ስለነበረ ማለት ነው። ግን ያው እንደዚህ አይነት ስህተት ማድረግ አልነበረባቸውም። እናንተ ደግሞ በሩታና በአብርሃም የምትደራደሩ አይነት ሰዎች አይደላችሁ። ይህን ነገር ደግሞ ለማስተካከል እኔም ይሄድም በተቻለን አቅም የሚያስተካክሉበትን ነገር እንፈጥራለን። ይህን ነገር ደግሞ ቃል ገባላችኋለሁ። ግን ካልሆነ ደግሞ ያን ነገር የማያስተካክሉ ከሆነ እናንተ የፈለጋችሁትን እርምጃ መውሰድ ትችላላችሁ። እኔ ከደሙ ነፃ ነኝ። ግን አንድ ነገር ብቻ ወቁ፣ እኔ ክርስቲያን ነኝ፣ ባለማተብ ነኝ። ግን እንደዚህ አይነት ነገር ድጋሚ የኔ ስም እንዲነሳ አልፈልግም። እንደኔ ማለት ነው። በጣም ማከብራችሁ መወዳችሁ፣ የትኛውም ነገር ስንላችሁ ፊት ለፊት የምትገኙት እናንተ ናችሁ። ማርያም ነው። የትኛችሁ ሙስሊሞችም ክርስቲያኖችም የትኛውም ነገር ስትባሉ እናንተ ናችሁ ቀድማችሁ የምትመጡት። ግን ያው እዛ ቦታ የሌለ ሰው ደግሞ ሲጠራ ስሙ ይደብራል። አሁን ይሄ ነገር ላይ በጀማ ሲባል ሁላችንም እንዳለንበት ነው ሰው እየተረዳ ያለው። ቢያንስ ተለይቶ የሚደረግ ያለውን ነገር ግልጽ አድርጎ መናገር፣ እነሱም ደግሞ የሚመለሱበትን ነገር እንፈጥራለን። እኔም እየሄድም እያወራን ነው። በዚህ ኬዝም ያው እያስተካከለን ነው። ከባሩልኝ በጣም ነው የምወዳችሁ ማከብራችሁ። ብቻ የአንተ ስም ማንም አልጠራም። ሪካርዱ ላይ አልጠራም። እሺ ቀጥሻዊት ሻዊት ቆይ እኔ የምለው ማለት ነው ቦቻ እናንተ ማለት ነው ማዜዲ አንድ እኔ ላውራና እናንተ ሁላችሁም የቡታጀራ ልጆች ሴት ልጅ ናት ባለትዳር ሆና ልጅ እያላት እያወቃችሁ የራሷ ህይወት እያለ እነሱ ለምንድን ነው በአብርሃም ትዳር እንዲፈርስ እንደዚህ የሚያደርጉ? ልጅ አላት፣ ትዳር አላት። ለምን እንደዚህ ተፈለገ? ለምንስ የሩታ ህይወት እንዲበጠበጥ ፈለገች? የምንስ የአብርሃም ትዳር እንዲፈርስ ፈለገች? ለምንስ እናንተ እሺ ብላችሁ ትቀበላላችሁ እንዴ? የእህቱ ትዳር ቢሆንስ ምን ይላል? የወንድሙ ትዳር ቢሆንስ ለምንድን ነው እንደዚህ የሚደረገው? ልጅ የላትም አላት እኮ ለማዕተብ ትፈርዳለህ። ባለትዳር አይደለችም አላት። የትኛው ዩኒቨርሲቲ ነው ለአብርሃም ፈርማ የሰጠችው ለሩታ? እንዴት ነው ቀሚስ እንደተሰጠው ሰው ሽልጥልጥ ሆነው የሚሰሩ? መስራት ከፈለጉ እኮ በሚሰሩ ሰዓት እኮ እናግዛቸዋለን እንዴ፣ እንደግፋቸዋለን እኮ። ለምንድን ነው ግን እንደዚህ የሰሩት እንዴ?